ጤና ይስጥልኝ። ይህ የእናንተ የቤተሰቦች የሆነው ከስራና ዘመናዊ አኗኗር ጋር የተገናኙ ምርጥ መረጃዎችን የምታገኙበት የእናንተው የሆነው አዲስ ላይን ዩቲዩብ ሚዲያችን ነው። በዛሬው ቪዲዮ ከዚህ ቀደም በሰራሁት የቴሌሳይን አጠቃቀም ጋር የተገናኘ ሁለተኛ ክፍል ይዤላችሁ መጥቻለሁ። በተለይም የመጀመሪያውን ቪዲዮ የተመለከታችሁ ቻናል ቤተሰቦች ጠቃሚ ነገሮችን እንዳገኛችሁ ተስፋ አድርጋለሁ። እሱንም ከተመለከታችሁ በኋላ ከዚህ ቀደም ያው እንደምታስታውሱት በሰራሁት የቴሌሳይን አጠቃቀም ቪዲዮ ላይ የውጭ ጉዳይ ሰነዶችን እንዴት ማረጋገጥ እንደምትችሉ ዝርዝር ሂደቱን አሳይቻችኋለሁ። እሱን የተመለከታችሁ አንዳንድ ቤተሰቦቼ በቴሌሳይን ስለሚሰጠው ሌላኛው አገልግሎት ያ ማለት የሰነድ ማረጋገጥ በፌዴራል ሰነዶች ማረጋገጥ አገልግሎት የሚሰጠውን የውክልና አገልግሎት እንዴት ይከናወናል የሚለውን ቪዲዮ እንድሰራላችሁ በጠየቃችሁኝ መሰረት ዛሬ በፌዴራል ሰነዶች ምዝገባና ማረጋገጥ አገልግሎት የሚሰጠውን የውክልና አይነት ምን የውክልና አይነት እንደሚሰጡ እንዴት ባለ ዝርዝር ሂደት ውስጥ አገልግሎት በቴሌሳይን ማግኘት እንደምንችል እና እንዴት መፈጸም እንደምንችል ዝርዝር መረጃውን አሳያችሁ። ስለዚህ ዛሬ በዚህ ቪዲዮ የቴሌሳይን አፕሊኬሽንን ተጠቅማችሁ እንዴት ባለ ሂደት ውክልና መስጠት ትችላላችሁ። ቢሮ መሄድ ሳይጠበቅባችሁ ባላችሁበት ሆናችሁ ስልካችሁን ብቻ በመጠቀም ልክ ከዚህ ቀደም የውጭ ጉዳይን በሚመለከት እንደሰራሁላችሁ ማለት ነው ስቴፕ ባይ ስቴፕ እያንዳንዱን ሂደት አሳያችኋለሁ ማለት ነው። ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁ እንድትወዳጁ ቪዲዮውንም ለሌሎች እንዲደርስ ሪፖስት፣ ሼር፣ ላይክ እንድታደርጉ አሁንም ለማሳሰብ እወዳለሁ። እያንዳንዱን ሂደት አሳያችኋለሁ። ከእናንተ የሚጠበቀው በትኩረት መከታተል ብቻ ነው የሚሆነው ማለት ነው። በጣም ቀላል ነው። ልክ ከዚህ ቀደም እንዳሳያችሁ የመጀመሪያ ስራችን የሚሆነው አሁንም የቴሌሳይን አፕሊኬሽናችንን መክፈት ነው። ያው ከሌለን ከዚህ ቀደም በሰራሁት ቪዲዮ እንደተመለከታችሁት በነፃ ከፕሌይ ስቶር ማውረድ ስለሚቻል እሱ ላይ አውርዳችሁ ኢንስቶል ማድረግ ትችላላችሁ። ስለዚህ እንመጣና የቴሌሳይን አፕሊኬሽናችን እንከፍታለን ማለት ነው። ቴሌሳይን እኔ ያው እዚች ጋር አለች እንደምታዩት። ስለዚህ ቴሌሳይን ያውን እዚህ ጋር እንደምታዩት ቴሌሳይንን መጥቼ እጫናለሁ ማለት ነው። ስለዚህ እንደዚህ ከፍታለሁ ማለት ነው። ያው ሎድ አድርጎ ያመጣልኛል። ያው ከዚህ ቀደምም እንዳያችሁት የመጀመሪያው እንግዲህ ሆም ፔጁ እንደዚህ ነው ከፍቶ የሚያመጣላችሁ። እዚህ ጋር ደግሞ በግልጽ እንደምታዩት ቴሌፎርምስ ይላል። ያው እዚህ ጋር በግልጽ ታዩታላችሁ እና ስለዚህ የመጀመሪያው ነገር የምናደርገው እንደተለመደው ቴሌፎርምስ የሚለውን ተጭነን እንገባለን ማለት ነው። ስለዚህ ቴሌፎርምስ የሚለውን ተጭናችሁ ስትገቡ እንዲህ አይነት ፔጅ ነው የሚመጣላችሁ። የፌዴራል ጋቨርንመንት ፎርምስ የሚል ያው እዚህ ጋር ይመጣላችኋል። እሱን ትጫናላችሁ። አሁንም ስትጫኑ እዚህ ጋር ያው ከዚህ ቀደም እንዳሳየኋችሁ ሶፋር 3 የፌዴራል መስሪያ ቤቶች ናቸው ሬጂስተርድ ሆነው በዚህ መተግበሪያ ውስጥ አገልግሎቶችን እየሰጡ የሚገኙ ያው በሙከራ ደረጃ ያለ መተግበሪያም ስለሆነ ማለት ነው። ስለዚህ ከነዚህ ውስጥ ከዚህ ቀደም በውጭ ጉዳይ ሚኒስቴር የሚሰጡ አገልግሎቶችን በተለይ የሰነድ ማረጋገጥ ምን ይመስላል የሚለውን ሙሉ ሂደቱን ሰርቼላችኋለሁ። ቪዲዮውን ያው እዚህ ጋር እንደምትመለከቱት ማለት ነው። እዚህ ዛሬ ላሳያችሁ የምፈልገው የሰነዶች ምዝገባና ማረጋገጥ አገልግሎት የሚሰጠውን የውክልና አገልግሎት እንዴት ባለ መልኩ በዚህ መተግበሪያ ላይ አገልግሎቱን የምናገኝበት ሂደት ምን ይመስላል የሚለውን እሱን ለማሳየት ነው። ስለዚህ ያው እዚህ ጋር ዶክመንት አውተንቲኬሽን ኤንድ ሬጂስትሬሽን ሰርቪስ ወይም በአጽሮት ዳርስ የምንለው ማለት ነው የሰነዶች ምዝገባና ማረጋገጥ አገልግሎት የምንለው ማለት ነው በአማርኛ። ስለዚህ እሱ የፌዴራል ተቋም ነው። ስለዚህ እሱን እንጫናለን። እንደዚህ ተጭናችሁ ስትገቡ የመጀመሪያው መረዳት ያለባችሁ ነገር የሰነዶች ምዝገባና ማረጋገጥ አገልግሎት እስካሁን እየሰጠ ያለው አገልግሎት ውክልና ብቻ ነው። ውክልና ሁሉንም አይነት ውክልና አይደለም። ያው ውክልና ፓወር ኦፍ አቶርኒ የሚለውን ስትጫኑ እንደዚህ ይመጣላችኋል። ያው ይሄ የኢንፎ ፔጅ ነው። ስለዚህ መረጃዎችን የምታገኙበት ነው። ካታጎሪው ምንድነው? አፕሊኬሽኑ አላማው፣ ፐርፐዙ ምንድነው? አፕሩቫል ሂደቱ ፍሎው ምን ይመስላል እና ደግሞ የክፍያ ሁኔታዎች ውስጥ ምንድን ናቸው የሚለው ያው እዚህ ጋር በግልጽ ተቀምጧል። ያው ከክፍያ ጋር የተያዙ ምናምን ብቻ በርካታ ስለ አገልግሎቱ የመጀመሪያ መረጃ የምታገኙበት ፔጅ ነው ማለት ነው። ስለዚህ እኔ እሱን ስታርት ሳይኒንግ ብዬ አልፈዋለሁ ማለት ነው። ያው እዚህ ጋር ባለፈውም ለማሳየት እንደሞከርኩት የዜግነት ስታተሳችሁን የሚመለከት ሁለት ኦፕሽን ነው የምታገኙት። አንደኛው አይ አም አፕላይንግ አዝ አን ኢትዮጵያን ሲቲዝን የሚል ነው። ሁለተኛው ደግሞ አይ አም ፎሪን ናሽናል የሚል ነው። ለምሳሌ የውጭ ሀገር ዜጎች ከሆናችሁ ይችኛዋን ሁለተኛዋን ትጫናላችሁ ማለት ነው። እኔ ግን ኢትዮጵያዊ ነኝ። ኢትዮጵያዊ በመሆኔም በትውልድ ያገኘሁት መታወቂያ አለኝ የሚለውን የመጀመሪያውን አማራጭ እሱን እነካና ኮንቲኒው ላለው ያው እዚህ ጋር እንደምታዩት ኮንቲኒው ላለው ኮንቲኒው ስለው ያው ሁሌም እነዚህ አገልግሎቶች የፋይዳ ኢንተግሬሽን ማንዳተሪ ይጠይቃሉ ማለት ነው። ስለዚህ የፋይዳ ቁጥራችሁን
ይህንን አገልግሎት ለማግኘት እንደ ቅድመ ሁኔታም ስለሚያስፈልግ የግድ የፋይዳ መታወቂያ ያስፈልጋችኋል። የፋይዳ መታወቂያችሁ ላይ ፋን ነምበራችሁን ኤፍኤኤን የሚባለውን ወይም ደግሞ ባለ 14 ዲጂት ኤፍኤኤን የሚባል ቁጥር እንድታስገቡ እዚህ ጋር ይጠይቃችኋል ማለት ነው። ስለዚህ እዚህ ጋር እኔ አስገባለታለሁ ማለት ነው። ይሄው እንደዚህ አድርጌ ፋይዳ ቁጥሬን አስገብቼ ጨርሻለሁ ማለት ነው። ቁጥሩን አስገብቼ ከጨረስኩ በኋላ ጌት ኤ ኮድ የሚለውን ስጫን ያው ሪኩዌስቲንግ ፎር ፋይዳ ቬሪፊኬሽን ይላል። እንደምታዩት ሎድ አድርጎ ያመጣል። ሪኩዌስቲንግ ፋይዳ ቬሪፊኬሽን ካለኝ በኋላ ልክ ፋይዳ መታወቂያ ሳወጣ የተመዘገብኩበት ስልክ ላይ ኦቲፒ ይልክልኛል ማለት ነው። ያው ለምሳሌ እኔ ልኮልኛል። እሱን ኮፒ ያደርግና በምትመለከቱት መልኩ ኮድ ላከልኝ። እኔ እንደዚህ አስገባለሁ። እንደዚህ አድርጌ አስገባለሁ ማለት ነው። ልክ በትክክል ካስገባው በኋላ የተላከልኝን ሾርት ኮድ ወይም ኦቲፒ ቬሪፊኬሽን ኮድ ሰብሚት ነው የምለው። ስለዚህ በቃ በፋይዳ ባወጣሁበት ስልክ ቁጥሬ የተላከልኝን ባለ 6 ዲጂት ሾርት ኮድ አስገብቼ ሰብሚት እለዋለሁ ማለት ነው። ያው እንደምታዩት ሰብሚት አልኩት። ይኸው በቃ በጣም ቀላል ነው። ስለዚህ የፋይዳ የተመዘገብኩበት ስልክ ቁጥር ላይ የተላከልኝን ባለ 6 ዲጂት ሾርት ኮድ ካስገባሁለት በኋላ በቀጥታ ወደ ወካዩን ወደሚመለከቱት ፐርሰናል መረጃዎችን የማስገባበት ፔጅ ነው የሚያመጣኝ። ያው እዚህ ጋር እንደምታዩት መጀመሪያ ላይ እዚህ ጋር ፕሪንሲፓል ወይም ወካይ ይላል እንደምታዩት እና ስለዚህ ፕሪንሲፓል ወይም ወካይ ማለት ወካዩን የሚመለከቱ መረጃዎችን በዝርዝር የምታስገቡበት ነው። እሱ የሚጀምረው ምንድን ነው? ታይፕ ኦፍ አቶርኒ ወይም ደግሞ የውክልናውን አይነት ምረጥ ነው የሚለኝ። ያው እንግዲህ በመግቢያም ላይ እንዳነሳሁት ሁሉንም አይነት ውክልናዎች መስጠት አልተጀመረም። የተጀመሩ 3 አይነት ናቸው። ያው እዚህ ጋር ስታዩ የምታገኟቸው ማለት ነው። ጀነራል አድሚኒስትሬቲቭ ውክልናዎች አሉ፣ እኛ በተለምዶ አስተዳደራዊ ውክልና የምንላቸው ማለት ነው። በሁለተኝነት የቤተሰብ ውክልና አለ። እነዚህም ቀለል ያሉ የተለየ ፓወር የማይፈልጉ ዝምድናን መሰረት ያደረጉ በተለይ በፍትሐብሔር ስነስርዓት ሕጋችን አንቀጽ 57፣ 58 እንደዚህ በመሳሰሉ ድንጋጌዎች መሰረት የሚሰጡ ውክልናዎች ናቸው። ለምሳሌ እናት ለልጇ፣ እህት ለወንድሟ፣ ወንድም ለእህቱ ወይ ደግሞ አባት ለልጁ እንደዚህ ባሉ በጣም ቅርብ ቤተሰቦች መካከል ቤተሰብ በመሆን ብቻ የሚገኙ ውክልና ስልጣኖች ናቸው ማለት ነው። ሶስተኛው ጠበቃ የምንወክልበት ነው ማለት ነው። እንግዲህ ከዚህ ቀደም እንደሚታወቀው አንድ የፍርድ ቤት ክርክር ያለበት ሰው የህጋዊ ጠበቃ ለማቆም ሲፈለግ በሰነዶች ማረጋገጥ ኤጀንሲ ወይም አገልግሎት ፊት ቀርቦ የተረጋገጠ የወረቀት ፎርም ወይም ቅጽ ሞልቶ በዛ መሰረት ውክልና ስልጣኑን ይሰጣል። ራሱን የቻለ ሂደት አለው ማለት ነው። የትኛውም ቦታ ላይ ባለንበት ቁጭ ብለን ስልካችን ብቻ ተጠቅመን ጠበቃ ውክልና ሂደትን እንድንጨርስ ጠበቆቻችን በአካል ቢሮ መሄድ ሳይጠበቅብን በስልካችን ብቻ ስልጣን መስጠት እንድንችል የሚያደርገን 3 አይነት ውክልናዎች ናቸው እንግዲህ እስካሁን እየተሰጡ ያሉት ማለት ነው። እንዳየነው ጠቅለል ሳደርገው የአስተዳደራዊ ውክልና፣ የቤተሰብ ውክልና እና ጠበቃን የምንወክልበት የጥብቅና ውክልና የሚባሉ እነዚህ 3 የውክልና አይነቶች ናቸው። ነገር ግን ያው ልዩ ውክልና ምናምን የሚባሉ ሌሎችም አሉ። ያው እንደምታውቁት በተለይ ልዩ ውክልና ትንሽ ውስብስብ ያለ የመብት ማስተላለፍ ምናምን ሂደቶችም ያሉበት ስለሆነ ብዙ ነገሮችንም ማየት ስለሚያስፈልግ የተለያዩ ሰነዶችን የተለያዩ ተቋማት ጋር ቬሪፊኬሽን ምናምን እንደዚህ የሚፈልግ ነገር ስለሆነ እሱን ያው ለጥንቃቄ ሲባል እስካሁን በዚህ በቴሌሳይን አገልግሎት መስጠት አልተጀመረም ማለት ነው። ምክንያቱም ንብረት ማስተላለፍ፣ መሸጥ፣ መለወጥን ሁሉ ጨምሮ ይህንን ሁሉ ስልጣን ለተወካዩ የሚያስተላልፍበት የውክልና አይነት ስለሆነ እሱን እንግዲህ አልተጀመረም። ብዙ ነገሮችን ወደ ዲጂታል ስርዓቱ መቀየር ያስፈልጋል። የሰነድ አያያዛችን ምናምን መዘመን አለበት እና ለዛ እስካሁን የልዩ ውክልና አገልግሎት በኦንላይን ወይም በቴሌሳይን አልተጀመረም ማለት ነው። ስለዚህ እኔ የመጀመሪያውን ለምሳሌ የጀነራል አድሚኒስትሬቲቭ ወይም ደግሞ የአስተዳደራዊ ውክልና የሚለውን መርጥና አሳያችኋለሁ ማለት ነው። ይሄው የውክልና ታይፔን ስለዚህ አስተዳደራዊ ውክልና ብዬ መርጫለሁ። ከዛ በኋላ የሚያስመርጠኝ ሌላው ነገር የፕሪንሲፓሉ ታይፕ ወይ የወካዩ አይነት ምን አይነት ነው ይለኛል ማለት ነው። የወካዩ አይነት በጣም በርካታ ጉዳዮች አሉ። እዚህም ላይ የወካዩን አይነት የምትመርጡበት ሌላ አማራጭ ነው ማለት ነው። ለምሳሌ ግለሰብ ከሆንክ ኢንዲቪዥዋል የሚለውን የመጀመሪያውን እንመርጣለን። አይ ሰብ ኤጀንት ነኝ የምንል ከሆነ ለምሳሌ ከዚህ ቀደም አንድ ወካይ ለተወካዩ እሱ ራሱ ሌላ ሰው እንዲወክል የሚያስችል ስልጣን ሰጥቶት ከነበረ ሰብ ኤጀንት በሚባለው ስር እሱን ይመርጣል ማለት ነው። ለምሳሌ አንድ ውጭ ሀገር ያለ ሰው ለአንድ ተወካይ
የሰጠው ስልጣን ውስጥ ልክ እንደኔ ሆነህ አንዳንድ ጉዳዮችን ለማስፈጸም ወይ ደግሞ ለምሳሌ ጠበቃ መወከል ትችላለህ የሚል የውክልና ስልጣኑ ላይ በዝርዝር ይህንን ስልጣን ሰጥቶት ከነበረ ልክ የመጀመሪያውን ወካይ ተክቶ ሁለተኛው ወካይ ሌላ ሶስተኛ ተወካይ የሚወክልበት ሂደት ነው ማለት ነው። ኢትስ ጀስት አ ቢት የተወሳሰበ ይመስላል ግን ኖርማሊ የሚሰራበት ሂደት ነው ማለት ነው። ያ ማለት ለምሳሌ አንድ አባት ልጁን ንብረት እንዲያስተዳድርለት ቢወክለው እዛ የውክልና ስልጣን ውስጥ ጠበቃ እንዲያቆም የሚል ግልጽ የስልጣን ድንጋጌ ቢኖር ማለት ነው። ስለዚህ ጠበቃ ሲያቆም ውክልና እየሰጠ ነው። እኔን ተክተህ ፍርድ ቤት ቁምልኝ የሚል ውክልና እየሰጠው ነው። ስለዚህ በመጀመሪያው ወካይ በአባትየው መካከል ልጅየው አለ። ልጅየው በቀጥታ ደግሞ የወከለው ጠበቃው አለ ማለት ነው። ሰብ ኤጀንት ማለት እንደዚህ ያሉ ሴናሪዎችን የሚመለከት ነው ማለት ነው። ስለዚህ ሶስተኛ ወገንን ልንወክል ስልጣን ካለን ይሄንኛውን የሰብ ኤጀንት የሚለውን ያው እዚህ ጋር እንደምታዩት ሰብ ኤጀንት የሚለውን እንመርጣለን ማለት ነው። አንዳንዴ ደግሞ የኩባንያ ማናጀሮች ወይ የቦርድ ጸሐፊዎች፣ ቼሮች ምናምን ሊኮን ይችላሉ እና እንደዚህ አይነት ሰዎች ሊኖሩ ይችላሉ እና ስለዚህ ኩባንያዎችን፣ ካምፓኒዎችን ወክለው ሌላን አካል የሚወክሉበት ሂደት ነው ማለት ነው። ተመሳሳይ ነገር እዚህም ጋር ለምሳሌ አንድ ራሱን የቻለ የተመዘገበ ፐርሰናሊቲ ያለው ኩባንያ አለ። እሱን ለማስተዳደር ስልጣን የተሰጠው አካል ውክልና ስልጣን የሚሰጥበት ነው ማለት ነው። ስለዚህ ሶስተኛው የኮርፖሬት ወይም ደግሞ ካምፓኒዎችን የሚመለከት ነው ማለት ነው። ሌላኛው የአራተኛው አይነት ታይፕ ደግሞ ሌጋል ጋርዲያኖች ነው። እንግዲህ በህግ በተለይ ለአቅመ አዳም ያላደረሱ ልጆችን የተለየ የአእምሮ እና የተለያየ የጤና የምናምን ችግር ያለባቸውን ሰዎች እንዲያስተዳድሩ በህግ ውክልና የተሰጣቸው አሉ። ለምሳሌ ከ18 ዓመት በታች ያሉ ህጻናትን እንደሚታወቀው ባይ ዲፎልት እናትና አባት በጋራ ጋርዲያኖች ናቸው ወይም አስተዳዳሪዎች ናቸው ማለት ነው። ስለዚህ ህፃናት ከ18 ዓመት በታች ያሉ ሰዎች የሚያደርጉትን እያንዳንዱን ህጋዊ የመብት እንቅስቃሴ እነዚህ ሌጋል ጋርዲያኖች ወይም ደግሞ ፓረንትስ የምንላቸው ወላጆች ናቸው እነሱን ህፃናት ተክተው የሚያደርጉት እና ስለዚህ እንደዚህ ባለ ሂደት ላይ ከሆነ ውክልና የሚሰጡት ሌጋል ጋርዲያን በሚለው በዚህ ስር ይካተታል። ስለዚህ ይሄ አይነት ውክልና ለወካዩ ራሱን አይደለም የሚወክለው በሱ ስር ለሚያስተዳድረው ለምሳሌ ለህፃናት ልጆች ካሉ ለህፃናት ልጆች መብት ሲባል ነው እነሱን ተክቶ ውክልና የሚሰጠው ካይንድ ኦፍ የሳብ ኤጀንትን አይነት የሚመስል ነገር አለው ግን ሰምሃው የሚል የራሱ ደግሞ መለያዎች ነገሮች አሉት እና ስለዚህ ህፃናት ብቻ አይደለም ራሳቸውን ችለው ህጋዊ ጉዳዮችን ማስኬድ የማይችሉ በጣም በርካታ አይነት ሰዎች አሉ። የአእምሮ ህሙማን ምናምን እንደዚህ አይነት ነገሮች ሊኖሩ ይችላሉ እና እንደዚህ ባለ ሴናሪዮ የሚሰጥ የውክልና አይነት ነው ማለት ነው ዞሮ ዞሮ። ኦኬ ስለዚህ እነዚህን አራት አይነት የውክልና ታይፖችን አይተናል። ለምሳሌ እንደ ግለሰብ ከሆነ ኢንዲቪዥዋል የሚለው እዚህ ጋር የመጀመሪያውን አማራጭ እንመርጣለን። ከዚህ ቀደም ተወክለን ሌላ ሶስተኛ ወገን ለመወከል ከሆነ ሰብ ኤጀንት የሚለውን እንመርጣለን። በኩባንያ ወይም ደግሞ እንደ አንድ የኩባንያ ማናጀሮች ኃላፊዎች ሆነን የትኛውንም አይነት ጉዳይ እንዲፈጸምልን የሆነን አይነት ተወካይ ለመወከል ስንፈልግ ደግሞ ኮርፖሬት የሚለውን እንመርጣለን። እንደዚሁም ደግሞ ራሳቸውን ችለው የህግ ጉዳዮችን መፈጸም የማይችሉ ሰዎችን ተክተው ውክልና የሚሰጡ ሰዎችን በሚወክሉበት ጊዜ ደግሞ ሌጋል ጋርዲያን የሚለውን መምረጥ ነው ማለት ነው። ስለዚህ ሂደቱ የሚጀምረው ከዚህ ጋር ነው ማለት ነው። ስለዚህ በዚህ አግባብ የምንፈልገውን የውክልና ታይፕ እንመርጣለን። ለምሳሌ እኔ ኢንዲቪዥዋል ወካይ ነኝ። እኔ ራሴን ነው የምወክለውም ብዬ እሱን መርጬ ላሳያችሁ። ስለዚህ ኢንዲቪዥዋል የሚለውን ያው እዚህ ጋር እሱን እመርጣለሁ ማለት ነው። እሱን ከመረጥኩኝ በኋላ ያው ኢንዲቪዥዋል እዚህ ጋር ሴሌክትድ ነው ማለት ነው። ኢንዲቪዥዋል ያው ሴሌክትድ ሆኖልኛል። ከዛ በኋላ የፕሪንሲፓል ኢንፎርሜሽን አስገባ ይለኛል። ፕሪንሲፓል ኢንፎርሜሽን ማለት የወካዩ ሙሉ መረጃ እንድታስገቡ ይጠይቃችኋል። ለምሳሌ ከታይትል ነው የሚጀምረው። ያው ከዚህ ቀደም የውጭ ጉዳይን ስናረጋግጥ ካየነው ብዙ የተለየ ነገር የለውም። ስለዚህ እኔ ለምሳሌ ሚስተር ልበለው፣ እናንተ ግን ዶክተርም ፕሮፌሰርም ሌላም ማስተር ሚስስ ምናምን ከሆናችሁ እሱም ማለት ትችላላችሁ። እኔ ሚስተር አልኩት። ያው ሚስተር ላለው ልክ እሱን እንደመረጣችሁለት የፋይዳ ቁጥራችሁን ስላስገባችሁ ከፋይዳ እያንዳንዱን የእናንተን ፐርሰናል ዲቴል አውቶ ፊልተር አድርጎ አመጣና እዚህ ጋር ያስቀምጥላችኋል። ይኸውም እዚህ ጋር እንደምታዩት የኔው ሙሉ መረጃዎቼ እዚህ ጋር ፊልተር ተደርገው ተቀምጠዋል ማለት ነው። ዘ ኦንሊ ቲንግ እንድሞላ የሚጠበቅብኝ ኢሜይል ነው። እሱም ኦፕሽናል ነው።
እኔ ግን ዝም ብዬ ለማሳየት ያክል ኢሜይሌንም ልሙላና እስኪ ላሳያችሁ። ስለዚህ ኢሜይል እንደዚህ እሞላለሁ። ኢሜይል እንደዚህ እሞላለሁ። በቃ ኢሜይሌን እዚህ ጋር ሞላው። ጀንደር ያስመርጠኛል። ያው ሁሉም አይነት አፕሊኬሽኖች ላይ ጾታ ያስመርጣችኋል ሴት ወንድ የሚለውን። ስለዚህ እኔ ሜል የሚለውን ክሊክ አደርግና እሱን እመርጠዋለሁ። ከዛ ሌላኛው በጣም ወሳኙ ፓርት አድራሻ ነው። አድራሻችሁ የት ነው? የወካዩ ማለት ነው። ስለዚህ አድራሻችሁ የት ነው የሚለውን እኔ እመጣና በጣም ሁሉንም አይነት የክልል መስተዳድሮች እዚህ ጋር እንደምታዩት ያስቀምጥላችኋል። አዲስ አበባን ጨምሮ ድሬዳዋንም ጨምሮ ማለት ነው። እኔ ለምሳሌ አዲስ አበባ ሲቲ እለዋለሁ። ሌላውን ነገር ግን ከዚህ ቀደም የፋይዳ መታወቂያ ሳወጣ የሞላሁትን ሙሉ የፐርሰናል አድሬስ ዲቴሎችን እዚህ ጋር ያመጣልኛል ማለት ነው። ኤክሴፕት ሃውስ ነምበር ማለት ነው። ሃውስ ነምበርን ፋይዳ ላይ ያው የሞላችሁ ካላችሁ እሱንም አውቶ ፊልተር ያደርጋል። ግን እኔ በአጋጣሚ አልሞላውም ማለት ነው። ስለዚህ ሃውስ ነምበር ግን መሙላት አለብን ብሎ ያው እዚች ጋር እንደምታዩት ሃውስ ነምበር ይጠይቀኛል ማለት ነው። ስለዚህ እሱን ሃውስ ነምበሬን እኔ ለምሳሌ የቤት ቁጥር የለኝም። ስለዚህ ከሌለኝ እኔ ዝም ብዬ የተለመደው ኒው ትሉትና ታልፉታላችሁ። ያው ለምሳሌ እንደውም እሱ ቀላሉ ስለሆነ ይኸው ሃውስ ነምበር በሚጠይቀኝ ስፔስ ላይ እንደዚህ ኒው እለውና ኒው ብዬ እንደዚህ አልፈዋለሁ ማለት ነው። ኦኬ። ስለዚህ እንደዚህ ጨረስን ማለት ነው። የወካዩን ሙሉ መረጃ ሌላ ልብ ማለት ያለባችሁ ነገር ብዙ ጊዜ ወካዩ 1፣ 2 ወይም ከ2 በላይ ሊሆን ይችላል። ስለዚህ እንደዚህ በሚሆንበት ጊዜ 2 እና ከዛ በላይ ከሆናችሁ ውክልና የምትሰጡ ሰዎች ሰብሰብ ብለው ለምሳሌ የአሰሪና ሰራተኛ ጉዳይ ያለው ሰው ለምሳሌ ነው 10 ሰዎች ከአንድ ፋብሪካ ከስራቸው ቢቀነሱ 10ሩ ሰዎች በጋራ ሰብሰብ ብለው አንድ ጠበቃ ሊያቆሙ ይችላሉ። እንደዚህ ሲሆን በዚህ ጊዜ አንድ ብቻ አይደለም ወካይ የሚሆነው ማለት ነው። ስለዚህ እዚህ ጋር ትመጡና ያው እዚህ ጋር እንደምታዩት አድ ሰከንዳሪ ፕሪንሲፓል የምትላለች። ይኸው አድ ሰከንዳሪ ፕሪንሲፕል የምትለዋን ስትጫኑ እንደዚህ ያመጣላችኋል። ይኸው እንደ አዲስ ታይትል፣ ፈርስት ኔም፣ ሚድል ኔም ምናምን እያደረገ እንደዚህ ያመጣላችኋል ማለት ነው። እኔ ግን ያው እንደ ሲንግል ኢንዲቪዥዋል አፕሊካንት ስለሆነ ሰከንዳሪ አፕሊካንት የለኝም። ስለዚህ ይህንን ነገር በጥንቃቄ መሙላቴን እርግጠኛ ከሆንኩ በኋላ አሁንም ኮንቲኒው እለዋለሁ ማለት ነው። ያው እዚች ጋር እመጣና ኮንቲኒው እለዋለሁ። ኮንቲኒው ስለው እንዲህ ሎድ አድርጎ ያመጣል። ይኸው በቃ ሎድ አድርጎ ካመጣ በኋላ ሁለተኛ የሚጠይቃችሁ የተወካዩ ሙሉ መረጃዎችን እንድታስገቡ ነው ማለት ነው። ስለዚህ የመጀመሪያው ያው የወካዩን መረጃዎች ስናስገባ እንደተመለከትነው ሙሉ ለምሳሌ የኤጀንት ታይፑ ምንድነው የሚለውን ልክ እዚህ ጋር ትመጡና ካምፓኒ ነው ኢንዲቪዥዋል የሚለውን ለምሳሌ እኔ የምወክለው ግለሰብ ስለሆነ ኢንዲቪዥዋል ልበለው። እናንተ ድርጅት ከሆነ ለምሳሌ የኮንሰልታንሲ ድርጅት ከሆነ ውክልና እየሰጣችሁ ያላችሁት ካምፓኒ የሚለው የዚህ ሁለተኛው ኦፕሽን ጋር ነው የምትመጡት። ነገር ግን እኔ ድርጅት ነው የምወክለው ብዬ ላሳያችሁ። ስለዚህ ኢንዲቪዥዋል የሚለውን ይሄንን እመርጥለታለሁ። በቃ ስለዚህ ኢንዲቪዥዋል ከሆነ ታይትሉን አስገባ ይለኛል። ሚስተር ልበለው ለምሳሌ እኔ ፉል ኔም ይለኛል። ለምሳሌ በቃ ጌታነህ በቃ እንደዚህ አድርጌ አስገባው። ፈርስት ኔሙን አስገባው። ሚድል ኔም የአባት ስም እንደማለት ነው ያው በእኛ። ስለዚህ ሚድል ኔም ለምሳሌ ከበደ እንደዚህ በቃ አስገባውለት። ላስት ኔም የአያት ስም ነው። እንደዚህ አድርጌ አስገባው በቃ እንደዚህ አድርጌ አስገባውለት። ከዛ አሁንም ስልክ ቁጥር ይጠይቀኛል። ስልኩን አስገባለሁ። ስልኩ ለምሳሌ እንደዚህ ቢሆን ስልኩን እንደዚህ አድርጌ አስገባለሁ። ስልኩ እንደዚህ ቢሆን ብላችሁ አስቡ። በቃ አስገባው ጨረስኩ። ኢሜይል ኦፕሽናል ነው እንዳልኳችሁ ከፈለጋችሁ ማስገባት ትችላላችሁ። ካልፈለጋችሁ ኢትስ ኦኬ። ስለዚህ ይህንን ከሞላችሁ በኋላ ቀጥሎ ያለው ጀንደር ነው። ጾታ የምትወክሉት ሰው ጾታው ምንድን ነው የሚለውን ለምሳሌ እኔ ወንድ ብዬ ልሙላው። ዜግነቱ ምንድን ነው? ያው ኢትዮጵያዊ ነው። የተለያየ ሀገር ዜጋ መወከልም ስለምችሉ ያው እዚህ ጋር ሁሉንም ሀገራት በሊስት ያመጣላችኋል እና ያው የፈለጋችሁትን ሀገር ዜግነቱን ትመርጡለታላችሁ ማለት ነው። ስለዚህ እኔ ኢትዮጵያዊ ነው የምወክለው ሰው ኢትዮጵያዊ ስለሆነ ኢትዮጵያዊ ብዬ መርጬለታለሁ። የተወካዩ ከተማ የት ነው የሚል ሌላ ኦፕሽን እዚህ ጋር ያመጣላችኋል። ያው ሲቲ ኦፍ ኤጀንት ብሎ እዚህ ጋር ያመጣላችኋል። ስለዚህ እሱን ታስገባላችሁ። እዚህ ላይ ታይፕ ማድረግ ነው የሚጠበቅባቸው፣ ኦፕሽን የለውም ማለት ነው። ለምሳሌ እኔ እስኪ አዳማ ልበለው። እንደዚህ አዳማ ነው የተወካዩ ቦታ እለዋለሁ ወይም ከተማ እለዋለሁ። ስለዚህ እንደዚህ ሁሉንም አስገዳጅ ሪኳየርመንቶችን እንደዚህ መሙላቴን እርግጠኛ ከሆንኩ በኋላ አሁንም እዚህ ጋር እመጣና
ምወክለው ሰው ከአንድ በላይ ከሆነ ልክ ቀደም ብዬ እንዳሳየኋችሁ ልክ ወካዩ ከአንድ በላይ በሚሆንበት ጊዜ የተጠቀምነውን አይነት ስቴፕ እንጠቀማለን። እዚህ ጋር አድ አናዘር ኤጀንት የምትለዋን እሱን ፕረስ አድርገን ተመሳሳይ መረጃዎችን እናስገባለን። 2ም 3ም ከዛም በላይ ማለት ነው። አንድ ብቻ ከሆነ ግን እዚህ ጋር ሁሉንም አይነት መረጃዎችን ካካተትን በኋላ ኮንቲኒው እንለዋለን። ይኸው እኔ ኮንቲኒው ያልኩት ኮንቲኒው ስለው እዚህ ጋር እንግዲህ ልብ ማለት ያለባችሁ 2 አይነት ነገሮችን ነው የሚያመጣው። የምትወክሉት ምን አይነት ነገሮችን እንዲያከናውንላችሁ ነው። አሁን ወደ ዋናው ስልጣን ወደምንሰጥበት ቦታ እየመጣን ነው ማለት ነው። ስለዚህ ትልቁን ለተወካዩ ስልጣን ወደምንሰጥበት ወደ ዋናው ቦታ እየመጣን ስለሆነ እዚህ ጋር ልብ ማለት ይጠበቅባችኋል። የምትወክሉት ምን አይነት ኃላፊነትን ነው የምትሰጡት? የግላዊ ጉዳዮች ነው ወይንስ ከኩባንያ ጋር የተያያዙ ስራዎችን እንዲሰራላችሁ ነው የሚለውን እዚህ ጋር 2 ኦፕሽኖችን ነው የሚያመጣው። ለምሳሌ የመጀመሪያው ይኸው እንደምታዩት ኮርፖሬት ማተርስ ነው፣ ፐርሰናል ማተርስ ነው። የትኛውን ነው የምትወክሉት ይላችኋል ማለት ነው። ስለዚህ ለምሳሌ ከኩባንያ ጋር የሼር ጉዳዮችን እንዲያስተዳድራላችሁ ለምሳሌ በአመታዊና በመደበኛ ስብሰባዎች ላይ እንዲገኝ ድምፅ እንዲሰጥ ምናምን አይነት ውክልናዎችን የምትሰጡ ከሆነ ኦብቪየስሊ የምትነኩት የኮርፖሬት ማተርስ የሚለውን ነው ማለት ነው። ነገር ግን ተራ የሆነ የግለሰብ ውክልና ለምሳሌ ሰርቲፊኬት እንዲያወጣልኝ፣ እንደዚህ እንዲያረጋግጥልኝ፣ ላይሰንስ እንዲያስጨርስልኝ እንዲህ አይነት በጣም መደበኛ የሆኑ ግለሰቦች ሊጨርሷቸው የሚችሉ የውክልና ስልጣኖችን ከሆነ ግን ፐርሰናል ማተርስ የሚለውን እዚህ ጋር ሁለተኛውን ተማጡና ሁለተኛውን ትጫናላችሁ። ለምሳሌ እኔ ፐርሰናል ማተርስ የሆኑ ስልጣኖችን ነው በውክልና የምሰጠው። እዚህ ጋር እጫናለሁ ሁለተኛውን እመጣና ኦኬ። ስለዚህ ሁለተኛውን ተጭኜ ስመጣ ዝርዝር የሆኑ የስልጣን አይነቶችን ወይም ደግሞ የውክልና ኃላፊነቶችን እዚህ ጋር በዝርዝር ያስቀምጥልኛል። ለምሳሌ እዚህ ጋር ቱ ማኔጅ ይላል። በጣም ይሄንንም ስትጫኑት ብዙ ነገሮችን ነው የሚያመጣላችሁ። ኤጀንት ፓወር ሴሌክት ይላል። ያው እንደምታዩት ቱ ማኔጅ ይላል። ለማስተዳደር ነው። ቱ ፕሮሰስ ሲፒኦ ለምሳሌ የባንክ ሲፒኦችን ለማስጨረስ ሜክ አሜንድመንትስ ኤንድ ሪሲቭ ዘም ኦኬ። ሲፒኦችን አስጨረሳችሁ ወይም ደግሞ አሻሽላችሁ እንድትቀበሉ ቱ ፕሮቴክት ኤንድ ሞኒተር ለመጠበቅ ለማስተዳደር ነው። ቱ ፐርቼዝ ካሽ ሬጂስተር ኤንድ ሜክ አሜንድመንትስ ካሽ ሬጂስተር እንዲገዛልኝ ቱ ሼርድ ወይም ዲስክሎዝ አንዳንድ ጉዳዮችን መረጃዎችን እንዲያጋራኝ ቱ ፋይል ቫት ሪፖርት ሰሚት ታክስ አፒልስ ኤንድ ሪሲቭ ሪስፖንስስ እንደዚህ በቃ እነዚህን ስራዎች እንዲሰራልኝ ሊዝ ሰብሊዝ ኦኬ ተከራይቶ እንዲያከራይልኝ አይነት ነገር እንዲያከራይልኝ እኔን ወክሎ ንብረት ካላችሁ ለምሳሌ የሚንቀሳቀስ ንብረት ካላችሁ ተሽከርካሪም ሊሆን ይችላል። እነዚህን ንብረቶች እኔን ወክሎ እንዲያከራይልኝ ተከራይቶ እንዲያከራይልኝ ሊዝ እና ሰብ ሊዝ ያው ስለሚለያዩ ማለት ነው። ስለዚህ እነዚህን ነገሮች ሊሆኑ ይችላል እናንተ የምትፈልጉት ቱ ሜክ ኤኒ ፔይመንት የትኛውም አይነት ክፍያ ለምሳሌ መዋጮ ሊሆን ይችላል፣ የትምህርት ቤት ሊሆን ይችላል፣ የቤት ኪራይ ብቻ የትኛውም አይነት ክፍያዎችን እንዲከፍልላችሁ ከሆነ ቱ ሜክ ኤኒ ፔይመንት የሚለውን ይሄንን ክሊክ እናደርጋለን ማለት ነው። ቱ አሜንድ ኤኒ ሬንታል አግሪመንት የኪራይ ውል ካላችሁ የኪራይ ውሉን እንዲያድስላችሁ ለምሳሌ እናንተ ቤት የንግድ ቦታ ተከራይታችሁ የምትሰሩበት ቦታ ካላችሁ እና እናንተ ሌላ ሀገር ከሆናችሁ እዛ የንግድ ቦታው ያለበት ቦታ ላይ አንድ ተወካይን ወክላችሁ እችን ብቻ በመምረጥ የውል አግሪመንቱን እንዲያድስላችሁ ለምሳሌ የኪራይ ውሉ ለ2 ዓመት ከነበረና 2 ዓመቱ ካለቀ እናንተ በአካል መድረስ ካልቻላችሁ ማለት ነው የምትሰጡት ውክልና ይህንን ሊመስል ይችላል። ቱ ኢሹ ቬሂክል ላይሰንስ ላይብሬ ወይም ደግሞ ታርጋ ለመቀየር ወይም ወደ ሌላ አይነት ታርጋ ለመቀየር ምናምን እንደዚህ አይነት ነገሮችን ከተሽከርካሪ ጋር የተያያዙ ኦኬ ሊብሬ ለማስጨረስ ታርጋ ለመቀየር ምናምን አይነት ሲሆኑ ቱ ፋይናላይዝ ሪሜኒንግ ኮንትራክት ኦብሊጌሽንስ የሆነ አይነት እናንተ የገባችሁት ኮንትራት ብዙ ጊዜ እንደዚህ አይነት ነገሮች የኮንስትራክሽን ኮንትራክቶች እነሱን ተከትለው የሚመጡ ነገሮች ሊኖራሉ። ሰብ ኮንትራክተር ምናምን ሆኖ የሚገባ ሰው እንደዚህ አይነት ኮንትራት ሊሰጠው ይችላል ማለት ኢሹ የበርዝ ሰርቲፊኬት እኔን ወክሎ የልደት ሰርቲፊኬት እንዲያወጣልኝ ቱ ኮሌክት ሬንታል ፓይመንትስ እኔን ወክሎ የኪራይ አበል እንዲሰበስብልኝ እንዲህ አይነት ነገሮች ቱ ኢሹ ሪኒው ሰርቲፊኬት ኦፍ ሲንግል ስታተስ ያላገባ ሰርቲፊኬት የምንለው ማለት ነው። እሱን እኔን ወክሎ እንዲያወጣልኝ ቱ ተርሚኔት ፕሪቪየስሊ ኮንክሉድድ አግሪመንትስ የገባቸውን የውል ግዴታዎች እንዲሰርዝልኝ ማለት ነው። እኔን ወክሎ እንዲያቋርጥልኝ ሪኒው ፕሮፌሽናል ላይሰንስ የትኛውም አይነት ላይሰንሳችሁን ሌላ ቦታ ሆናችሁ ሌላ ሰዎች ወክላችሁ እንዲያሳድሱላችሁ ስትፈልጉ ማለት ነው። ኮንክሉድ አግሪመንት እኔን ወክሎ ውል እንዲዋዋልልኝ ለምሳሌ
ብቻ በጣም ብዙ ናቸው። እንደዚህ እያላችሁ እናንተ ልትሰጡት ካሰባችሁት የውክልና ስልጣን ጋር ተያያዥ የሆነ አንድ አይነት ፓወር እዚህ ጋር መምረጥ የግድ ይላችኋል ማለት ነው። ኦኬ ስለዚህ እሱን ትመርጣላችሁ ማለት ነው። ለምሳሌ እኔ የቱ ጋር ላሳያችሁ እስቲ እ አንድ ፓወር እዚህ ጋር ልምረጥ። ለምሳሌ ቱ ኢሹ በርዝ ሰርቲፊኬት ኖ እስኪ ቱ ሜክ ኤኒ ፔይመንትስ ልበለው። ቱ ሜክ ኤኒ ፔይመንት የሚለውን እዚህ ጋር ስጫንለት ያው እዚች ጋር እንደምታዩት እዚች ጋር ቼክ ቦክስ ያመጣልኝ። አድ ዚስ ፓወር ቱ ዘ ፓወር ኦፍ አቶርኒ ይለኛል። አያችሁት? እዚች ጋር ቼክ ቦክስ አለች። እችን ቼክ ቦክስ ኦን አረጋታለሁ ማለት ነው። ያው ግሪን ሆናለች፣ ኦን ሆናለች ማለት ነው። ስለዚህ ይችን አድ አረግኩ ማለት ነው። እሱ ብቻ አይደለም ኤጀንት ፓወር ዲስክሪፕሽን ይላችኋል። እዛ ከታች ትመጡና ደግሞ ክፍያ እንዲከፍልልኝ የሚል ይሄ ጠቅላላ ሀረግ ነው እዚህ ጋር የመረጥነው። ነገር ግን ምን አይነት ክፍያ ለማን እና የትኛው ሬንጅ ድረስ ዝርዝር ነገሮችን ለምሳሌ ክፍያው የሚፈጸመው በምን አይነት ከረንሲ ነው ምናምን የሚሉትን ነገሮች እዚህ ጋር ዲስክሪፕሽን ማስቀመጥ ትችላላችሁ። ነገር ግን እሱ ኦፕሽናል ነው። ስለዚህ እኔ ዲስክሪፕሽን ምናምን ያው ለማሳየት ስለሆነ የተለየ የማስገባው ነገር የለኝም። እኔ ኮንቲኒው ነው የምለው። እናንተ ግን ካላችሁ አንዴ የመረጣችሁት ድፍን ያለ ቃል ስለሆነ ክፍያ እንዲፈጽምልኝ የሚል ነገር ግን የምን ክፍያ ነው የሚለውን እዚህ ጋር እናንተ በዲስክሪፕሽን ማስቀመጥ ትችላላችሁ። በየስንት ጊዜው ነው የሚከፈለው? በወር፣ በአመት፣ በሁለት ዓመት እንደዚህ ኦኬ። በምን አይነት ከረንሲ በዶላር፣ በብር ሁሉንም አይነት ነገር በዝርዝር ማስቀመጥ ትችላላችሁ ማለት ነው። ኦኬ በባንክ በቼክ ወይስ በዲጂታል የክፍያ ስርዓት የሚሉትን እነዚህን ሁሉ ዝርዝር ጉዳዮችን የምታስገቡበት አማራጭ ነው እዚህ ጋር ኤጀንት ፓወር ዲስክሪፕሽን የሚላችሁ ማለት ነው። ነገር ግን እኔ ይህን ሁሉ ነገር አላስፈለገኝም። ኮንቲኒው እላለሁ። ያው ቼክ ቦክሱን ኦን አድርጎ ክሊክ አድርጎ የመረጥኳትን ቱ ሜክ ኤኒ ፔይመንት የምትለዋን ይችን ለይቶ ቼክ ቦክሷን አብርቶልኛል ማለት ነው። እርግጠኛ ለመሆን ነው እንደዚህ አድርጎ መልሶ የሚያሳየኝ። ስለዚህ ኮንቲኒው እለዋለሁ። ኮንቲኒው ሲለው እዚህ ጋር ያው የመረጥኩለት ቀደም እንዳሳየኋችሁ ሁለት አይነት ኦፕሽኖችን የኮርፖሬት ማተር እና ፐርሰናል ማተር የሚሉትን ስለሆነ ያስመረጠኝ እኔ የፐርሰናል ማተር ነው የመረጥኩት። ፐርሰናል ማተሯን እዚህ ጋርም ቼክድ ነች ማለት ነው እንደምትመለከቷት። ስለዚህ መቀጠል ነው ከዚህ በኋላ። ሌላ ነገር ካለ እዚች ጋር ከስር ትመጡና መጨመር የምትፈልጉት ካለ አድ ዮር ኦውን ፓወር ያው እዚህ ጋር ቅድም ለምሳሌ ዲስክሪፕሽኑ ላይ ቀረ የምትሉት ነገር ካለ እዚህ ጋር መጣችሁ የምትሰጡትን ዝርዝር እንትን ለመገደብ ለእናንተም ጥሩ ነው። ዘርዘር ሲል የውክልና ስልጣን በጣም ዘርዘር ማለት መቻል አለበት። እያንዳንዱ የተሰጠው የውክልና ስልጣን አክቲቪቲዎቹን በግልጽ ለይቶ ያስቀመጠ ቢሆን ይመረጣል፣ ኃላፊነትን ለማራቅ ማለት ነው። ስለዚህ እንደዚህ አድርገን ጨረስን። ኮንቲኒው ነው የምንለው። ኮንቲኒው ስንለው እዚች ጋር ሁለት ወሳኝ ጥያቄዎችን ነው የሚጠይቀን። የመጀመሪያው ከመቼ ጀምሮ ነው ይህ የውክልና ስልጣን የህግ ውጤት የሚኖረው የሚለውን ኢፌክቲቭ ዴቱን ነው እንትን የሚለን የሚጠይቀን። ስለዚህ ለምሳሌ የመጀመሪያው አማራጭ ዌን አይ ሳይን ኢት ይላል። የፈረማችሁበት ቀን ጀምሮ ቫሊድ እንዲሆን ወይም በህግ ፊት የጸና እንዲሆን ትፈልጋላችሁ ወይም ደግሞ የሆነ አይነት ሰርቴን ዴት ማስቀመጥ ትፈልጋላችሁ የሚል ሁለት ኦፕሽን ያመጣላችኋል ማለት ነው። ለምሳሌ የመጀመሪያው ዌን አይ ሳይን ኢት የሚለው ቀላል ነው። እሱን ቼክድ ካረጋችሁት ኢሚዲየትሊ ከዚህ ፔጅ ቀጥሎ የሚመጣልን የፊርማ አማራጮች ስለሆኑ የዲጂታል ሲግኔቸራችን ካስቀመጠን በኋላ እዛ ሞመንት ጀምሮ ቫሊድ ይሆናል ማለት ነው። ውክልና እንደሰጣችሁ ይቆጠራል ማለት ነው። ነገር ግን ሁለተኛውን ላሳያችሁ። ለምሳሌ ኦን ሰርቴን ዴት የሚለውን ኦን ሰርቴን ዴት ስትሉት እዚህ ጋር ቼክድ ስታደርጓት ዴት ያስመረጧቸው ሴሌክት ዴት የሚለው እዚህ ጋር ካላንደር ያመጣላችኋል። ያው እዚህ ጋር ለምሳሌ ዛሬ ተርስደይ ኤፕሪል 16 ነው። ኤፕሪል 16 ካልፈለኩም ደግሞ ለምሳሌ 18 ላደርገው እችላለሁ። 20 21 እንደዚህ ብቻ የፈለግኩትን ቀን አድርጌ ኦኬ ማለት ነው ማለት ነው። ስለዚህ እንደዚህ አድርጌ እመርጥለታለሁ። ነገር ግን እኔ ዴት ስፔሲፊክ ዴት ማስቀመጥ አልፈለኩም። በቀጥታ ወን አይ ሳይን ኢት በፈረምኳት ሰዓት ብቻ አክቲቭ እንድትሆንልኝ ነው የፈለግኩኝ። ስለዚህ ይችኛዋን ቼክ አደርጋለሁ። ሁለተኛው ውክልናው ምን ያህል ጊዜ ይቆይላችሁ የሚል ነው። ተርሚኔሽን ዴት ነው የሚያስቀምጥላችሁ። መቼ ነው የውክልና ስልጣኑ ያበቃው የሚለው ማለት ነው። ምክንያቱም ለዝንተ ዓለም ሰውን አትወክሉም እና በሆነ አይነት ኢንኮንቪኒየንስ ምክንያት በአካል ተገኝታችሁ ጉዳይ መፈጸም ስላልቻላችሁ ነው ሰውን የምትወክሉት። ስለዚህ ውክልና ስልጣኑ እንዲያልቅ የምትፈልጉት የሚለውን አሁንም ሁለት አይነት ኦን ኤ ሰርቴን ዴት ቅድም እንዳሳየኋችሁ ኦን ኤ ሰርቴን ዴት የሚለውን ውክልና የሚያበቃበትን ቀን እዚህ ጋር ቅድም ባሳየኋችሁ አግባብ ካላንደሩን ኦን አድርጋችሁ መምረጥ ትችላላችሁ። ወይም ደግሞ አንቲል አይ ሪቮክ ኢት በፈለግኩበት ጊዜ እኔ ውክልናዬን አነሳለሁ የሚል ምርጫ አንቲል አይ ሪቮክ የምትለዋን ትመርጡና ለምሳሌ እኔ ይሄኛው ስለተመቸኝ እመርጣለሁ ማለት። ስለዚህ ኢፌክቲቭ ዴቱን እንደፈረምኩ የፈረምኩባት ሰዓት ጀምሮ ውክልና እንደሰጠሁት እንዲቆጠርልኝ
እንደዚሁም ደግሞ የሆነ ጊዜ በራሴ ፈቃድ ውክልናዬን ማንሳት እንደምችል አድርጌ ዴቱን ፊክስ ሳላደርግ ማለት ነው በፈለግኩት ሰዓት መጥቼ ውክልናዬን አነሳለሁ የሚል የውክልና አማራጭ አስገብቼ እኔ ጨረስኩኝ ማለት ነው። ከዚህ በኋላ ኮንቲኒው እንላለን ማለት ነው። ኮንቲኒው ስትሉት ያው የዶክመንት አፕሎድ ያደርጋል። ፋይናላይዝ አድርጎ የሞላችኋቸውን ዳታዎች ፕሪቪው ስትሉት በቃ እንደዚህ አይነት ጥንቅቅ ብሎ ያለቀለት ፔጅ ነው ያመጣላችሁ ማለት ነው። ፕሪቪው እንዳላችሁት ያው በቃ እዚህ ጋር የሞላችሁትን ሙሉ የግል ዳታዎቻችሁን በደንብ ያመጣላችኋል። ሌላ ግን እዚህ ጋር ማወቅ ያለባችሁ ያው እዚህ ጋር እንደምታዩት የዶክመንት አይዲ ተሰጥቶታል ማለት ነው። ያው እዚህ ጋር ለምሳሌ ይሄ ዶክመንት አይዲ ቱ RQR ይላል። ስለዚህ በዚህ የዶክመንት አይዲ ነው ኮሚኒኬት የምትደራረጉት። ስለዚህ ውክልና የሚሰጠው ሰው በዚህ ኮድ ነው የምትግባቡት። ስለዚህ እያንዳንዱ ዶክመንት ወይም ደግሞ እያንዳንዱ ሰነድ ላይ ራሱን የቻለ ዩኒክ አይዲ ይሰጠዋል ማለት ነው። ስለዚህ ይህንን ማወቅ ይኖርባቸዋል። ስለዚህ በዚህ መልኩ ፕሪቪው እንዳላችሁት የሞላችሁትን እያንዳንዱን ፐርሰናል ዳታችሁን በዚህ በምታዩት መልኩ ያመጣላችኋል። ከዚህ በኋላ የሚቀራችሁ የተርምስ ኦፍ አግሪመንት ከስር እንደምታዩት አይ አግሪ ቱ ተርምስ ኦፍ አግሪመንት የምትሏቸው በአረንጓዴ መደብ ያለችዋን እሷን ክሊክ በማድረግ ወይም ደግሞ በማብራት ቼክ ቦክሷን በማብራት ስታርት ትሉታላችሁ። በቀጥታ የቪዲዮ እና የዲጂታል ሲግኔቸር ወይም ፊርማ ወደምትፈርሙበት ቦታ ይወስዳችኋል ማለት ነው። ስለዚህ ቼክ ቦክሷን አንድ ክሊክ አድርጋችሁ ስታርት ማለት ነው ማለት ነው። ይኸው በቃ ከዚህ በኋላ ያው የሚመጣላችሁ ነገር እንደምትመለከቱት በሁለት አይነት መልኩ በቪዲዮ እና በዲጂታል ፊርማ የእናንተን ፊርማ እንድታስቀምጡ ትጠየቃላችሁ ማለት ነው። ስለዚህ እንደምታዩት ሌትስ ሪኮርድ ዘ ቪዲዮ ኮንሰንት ኤንድ ኢሲግኔቸር ይላል። ስለዚህ ስምምነቱን በፊርማና በቪዲዮ እናስቀምጣለን ማለት ነው። ያው እዚህ ጋር የቪዲዮ አይከኗን እንደምታዩት እሷን ስትጫኑ፣ ስለዚህ የቪዲዮ አይከኗን ስትጫኑ ይህንን የሚመስል ስማችሁንና የዶክመንት አይዲ ቁጥሩን በመናገር ድምፃችሁን ከፍ አድርጋችሁ እየታያችሁ የ15 ሰከንድ ቪዲዮ ሪከርድ ታደርጋላችሁ ማለት ነው። ስለዚህ እኔ አሁን ይህንን ኦኬ አይ ጋት ዚስ የሚለውን እንደተስማማው ቆጥሬ ቀጥታ ከቪዲዮ ፊርማችሁ በኋላ እንደዚሁም ደግሞ የጣት አሻራ ወይም የጣት ፊርማችሁን በዲጂታል እንድትፈርሙ ሌላ ፔጅ ያመጣላችኋል ማለት ነው። ስለዚህ ኢ ሲግኔቸር የሚለው ጋር እዚህ ጋር ትመጡና ደስ ያላችሁን የእናንተን ፊርማ በሚመስል መልኩ እንደዚህ አድርጋችሁ ለምሳሌ ያው እንደዚህ አድርጌ በቀላሉ ለማሳየት ስለሆነ እንደዚህ እጨርሳለሁ ማለት ነው። አሁንም ኮንፊርም እለዋለሁ። ከስር መጣና ያው የዲጂታል ፊርማችን እኛን በሚመስል አግባብ ትክክለኛ የዲጂታል ፊርማችን ካስገባን በኋላ ከስር መጠን ኮንፊርም እንለዋለን ማለት ነው። ልክ ኮንፊርም እንዳላችሁት ይህንን የሚመስል ሰነድ ያመጣላችኋል። ያው በቃ ሁሉም ነገር የተሟላ የውክልና ስልጣናችሁን የያዘ ዲስክሪፕሽንም ላይ ያስገባችኋቸውን እንዳለ የግል ዳታችሁን ሁሉንም አይነት መረጃዎቻችሁን የያዘ ኢቨን የሰነዶች መዝገባና ማረጋገጫ ኤጀንሲን የራሱን ሎጎ ሁሉ የያዘ ይህን የምታዩ ጠንቀቅ ብሎ የተዘጋጀ የዲጂታል ፊርማና የቪዲዮ ፊርማም ጨምሮ ማለት ነው ያለቀለት እዚህ ጋር ያመጣላችኋል። ስለዚህ ኦል ማንዳተሪ ፊልድስ አር ኮምፕሌት ይላል። እዚህ ጋር ያው የምትመለከቱ ነገር ከሆነ እሷን በራይት ምልክት አድርጎ ይህንን ታዩታላችሁ። ስለዚህ ኦል ማንዳተሪ ፊልድስ አር ኮምፕሌት ይለኛል። ስለዚህ ሁሉንም የሚጠበቅብኝን አስገዳጅ ሪኳየርመንቶችን አስገብቻለሁ ማለት ነው። ስለዚህ የመጨረሻ ወደ ክፍያ ከመሄዳችሁ በፊት ግን ጎቱ ፕሪቪው ይላችኋል። አሁንም ስለዚህ ፕሪቪው እንድታደርጉ ትጠየቃላችሁ። ከስር ትመጡና እንደምትመለከቱት ጎቱ ፕሪቪው የሚለውን ትጫናላችሁ። ፕሪቪው ስታመጡት ያው በቃ ከመጀመሪያ ጀምሮ ያለውን ነገር እንደዚህ አይነት ዶክመንት ተዘጋጅቶ ይመጣላችኋል። ስለዚህ ኮንቲኒው ትሉታላችሁ። ኮንቲኒው ትላታላችሁ። ይህን አይነት ፔጅ ሲመጣላችሁ ስለዚህ ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ስትሉት ልክ በምታዩት መልኩ ሎድ ያደርግና ያመጣላችኋል የመጨረሻውን የተዘጋጀላችሁን ሰነድ የውክልና ሰነድ ምን ይመስላል የሚለውን ከዚህ በኋላ ነው የምታዩት ማለት ነው። ይሄው ፋይናላይዝ አድርጎ ሁሉንም ነገር ጨርሶ አመጣላችሁ ማለት ነው። ስለዚህ ፕሮሰሲንግ ሴንተራችሁን አሁንም ትመርጡለታላችሁ። መሶብ ነው ያው እዚህ ጋር መሶብ ብራንች ገርጅ የሚለውን እዚች ቦክሷ ላይ ትመጡና ቦክሷን ቼክ ማድረግ እንዳትረሱ። እሱን ቼክ ስታደረጉት ነው ከታች ኮንቲኒ የሚለው አክቲቭ የሚሆንላችሁ። ስለዚህ እኔ መሶብ ለምሳሌ እናንተ ከፈለጋችሁ ሌላም የዶክመንት ማረጋገጫ ማዕከላት ስላሉ እሱ ላይ ይሆንልኝ ማለት ትችላላችሁ። እኔ ግን መሶብ ብዬ እሱን መርጫለሁ። ስለዚህ ኮንቲኒ ብለዋለሁ አሁንም ማለት ነው። እሱም መርጣችሁ እንደጨረሳችሁ ፋይናል የሚያደርገው ምንድን ነው የሰጣችኋቸው የዲጂታል እና የቪዲዮ ፊርማዎች ለፋይዳ ከሰጣችሁት ማንነታችሁ ጋር እንዳለ እያንዳንዱ የባዮሜትሪክስ መረጃዎቻችሁን ክሮስ ቼክ አድርጎ ያረጋግጣል ተመሳሳይ መሆናችሁን ማለት ነው። ስለዚህ ይሄ ቬሪፋይድ ሆኗል። ስለዚህ ፋይዳ ላይ ያለው ማንነታችሁ መታወቂያችሁና እዚህ ላይ የሞላችሁት ዲጂታል ፊርማችሁ ተመሳሳይ ነው ማለት ነው።
ይሄ ተረጋግጧል። ስለዚህ ከዚህ በኋላ የምናደርገው ነገር ከስር እንመጣና አሁንም ኔክስት እንለዋለን ማለት ነው። ኔክስት እንለው ልክ በዚህ በምታዩት መልኩ በቃ ኔክስት አላችሁት። አሁን ኔክስት ስትሉት የመጨረሻውን የሂደቱን ወይም የፕሮሰሱ የመጨረሻ ስቴጅ ላይ ደርሳችኋል ማለት ነው። አሁን እዚህ ጋር የመጨረሻው ስቴጅ ላይ ያለ ነው። ክፍያ የምንከፍልበትን አማራጭ ነው ያመጣልን። ያው ክፍያ እንግዲህ የቴሌኮም ኩባንያ ስለሆነ የሚያስተዳድረው በቴሌ ብር ብቻ ነው ክፍያ የሚቻለው ማለት ነው። ስለዚህ በቴሌ ብር እንድትከፍሉ እያንዳንዱ ሰነድ ራሱን የቻለ የክፍያ ዝርዝር ሁኔታዎች አሉት። ስለዚህ እንደ ሰነዱ እንደ ሁኔታው ይለያያል ክፍያዎቹ። ስለዚህ እኔ ለምሳሌ ብዬ ባሳየሁት አሁን የጠቅላላ አስተዳደራዊ ውክልናን የሚመለከት ስልጣን ለመስጠት በዚህ በመጣሁበት ሂደት ውስጥ የተቀመጠው ክፍያ ይሄው 790 ብር ክፈል ይለኛል። ስለዚህ እኔ ለክፍያው ሬዲ ከሆንኩኝ እዚህ ጋር ፔይ ነው የሚላለ ከስር እሱን እጫናለሁ። በቀጥታ የሾርት የክፍያ ኦቲፒ ኮድ ይልክላችኋል የቴሌብር ስልካችሁ ላይ። እሱን አስገብታችሁ ሾርት የቴሌብር ኦቲፒ ይላክላችኋል ማለት ነው። ስለዚህ በቀጥታ እሱን አስገብታችሁ ክፍያችሁን ትጨርሳላችሁ። ከዚህ በኋላ በቀጥታ እናንተ የሚጠበቅባችሁ ቀደም ብዬ ባሳያችሁ ፕሮሰስ መሰረት ስታስገቡ የተወካይም ስልክ የእናንተም ስልክ ስላለ ሁለታችሁም ስልክ ላይ ቴክስት ሜሴጅ ነው የሚገባላችሁ። በዚህ በዶክመንት አይዲው መሰረት እንደዚህ አይነት ውክልና ሰጣችኋል የሚል ማለት ነው። ደግሞ ኢሜይል አስገብታችሁ ከሆነ ኦፍኮርስ እንድታስገቡ ይመከራል። ኢሜይል አስገብታችሁ ከሆነ በኢሜይል የፒዲኤፍ ዶክመንት ይላክላችኋል። እሱን ፕሪንት አድርጋችሁ ለምትሄዱበት ወይም ደግሞ ለሚመለከተው አካል እሱን ፕሪንት አድርጋችሁ ማሳየት ትችላላችሁ ማለት ነው። ስለዚህ ሂደቱ ይህንን ነው የሚመስለው። በጣም ቀላል ነው። ህይወት አቅላይ የሆነ መተግበሪያ ሆኖ ነው ያገኘሁት። በተለይ ውጭ ሀገር ለሚኖሩ ሰዎች በጣም በእኔ የኢትዮ ቴሌኮም በዚህ ደረጃ የወሰደውን ኮሚትመንት አደንቃለሁ። በጣም ደስ የሚል መተግበሪያ ነው፣ እንድትጠቀሙት እመክራለሁ። ሌላ በሂደቱ ውስጥ ያልገባችሁ ግልጽ ያልሆነላችሁ ወይ ደግሞ የተቸገራችሁበት ነገር ካለ ኢንቦክስ ማድረግ ኢሜይሌ ላይ መጻፍ ትችላላችሁ። እዚሁ ቪዲዮ ስር በኮመንትም ልታሳውቁኝ ትችላላችሁ። ቪዲዮውን ከወደዳችሁት ለሌሎች እንዲደርስ ማጋራት፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ ቀጣይ እመጣለሁ። ቻው።